የልብ ጀግኖች ከመጽሐፍ ቅዱስና ከቅዱሳን ሕይወት የሚማሩ ጀግኖች። ልጆች እኔ የምላችሁን አድርጉ። ጓደኞቼ አስተማሪ የምትለውን እየታዘዙ አይደለም። እኔም እንደነሱ ላድርግ ወይስ ሁሌም ትክክለኛውን ነገር አድርጊ? ድሮ በጣም ረጅም ጊዜ በፊት ኖህ የሚባል አንድ ደግ ሰው ነበር። ኖህ እግዚአብሔርን በጣም ይወድ ነበር። አንድ ቀን እግዚአብሔር ለኖህ እንዲህ አለው፣ ኖህ ሆይ በጣም ትልቅ መርከብ ሥራ። ኖህም እሺ ጌታዬ አለ። ኖህ መርከቡን መስራት ጀመረ። መዶሻውን አነሳ። ታክ 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 እንጨቱን መጋዝ ጀመረ። ሸር ሸር ሸር። ልጆችዬ መርከቡ በጣም ትልቅ ነበር። ከቤታችሁ ይበልጣል፣ ከትምህርት ቤታችሁም ይበልጣል። ኖህ ለብዙ ቀናት ሠራ። ጎረቤቶቹ ምን እያደረግክ ነው ብለው ሲጠይቁት እግዚአብሔርን እየታዘዝኩ ነው ይላቸው ነበር። ከዚያም እንስሳቱ መጡ። ዝቅ ብላችሁ ተመልከቱ። ትንንሽ ጉንዳኖች ቲክ 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 እያሉ ገቡ። ቀና ብላችሁ ተመልከቱ። ረዣዥም ቀጭኔዎች በረጅሙ አንገታቸው እየተወዛወዙ ገቡ። ዝሆኖች በታላቅ እግራቸው ዱብ 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 እያሉ ገቡ። አንበሶች ዋው እያሉ፣ ወፎች ደግሞ ጭው ጭው እያሉ ገቡ። ሁሉም ጥንድ ጥንድ ሆነው መርከቡ ውስጥ ገቡ። ዝናቡ መዝነብ ጀመረ። ጠብ ጠብ ጠብ። ከዚያም በኃይል ወረደ። ነገር ግን ኖህና እንስሳቱ በመርከቡ ውስጥ ሞቅ ብሏቸው ተቀመጡ። እግዚአብሔር ጠበቃቸው። ዝናቡ ሲያቆም ኖህ መስኮቱን ከፈተ። ወይ ጉድ! እንዴት ደስ የሚል ፀሐይ ወጣች! በሰማይ ላይ ደግሞ እግዚአብሔር ቀለማቱ የሚያምር ቀስተ ደመና ሳለ። እግዚአብሔር ሁልጊዜ እጠብቃችኋለሁ የሚል ቃል ገባላቸው። ልጆች መታዘዝ በረከት ያመጣል። ኖህ እግዚአብሔርን ስለ ሰማና ስለ ታዘዘ ትልቅ ነገር አደረገ። እኛም ወላጆቻችንና እግዚአብሔርን ስንሰማ ሁልጊዜ ደስተኞች እንሆናለን። እግዚአብሔር ቃሉን ይጠብቃል። ልጆች በሰማይ ላይ የሚያምር ቀስተ ደመና ስታዩ እግዚአብሔር ለእኛ የገባውን ቃል ያስታውሳል። እግዚአብሔር ሁልጊዜ እውነቱን ነው የሚናገረው፣ እኛን ደግሞ ይጠብቀናል። ኖህ ትላልቆቹን ዝሆኖችና ትንንሾቹን ጉንዳኖች ሁሉ ይወድ ነበር። እኛም እግዚአብሔር የፈጠራቸውን እንስሳትና አዝርዕት ሁሉ በደግነት መያዝ አለብን። ኖህ ብቻውን ነበር። ሰዎች አልሰሙትም፣ አስቂኝ ብለው ሳቁበት። ግን ኖህ እግዚአብሔርን ታዘዘ እና ሳራስ ቀጣዩ ቀን ትምህርት ቤት ሄደች። ጓደኞቿ ሲያደርጉ እሷ አልተከተለችም። ትክክል ነገር አደረገች። እንደ ኖህ ቆመች። የልብ ጀግኖች ሆይ፣ ሁሉም ሰው ተሳስቶ ቢሄድም እኛ ትክክል መንገድ እንመርጣለን። እግዚአብሔር እንደ ኖህ በእኛም ደስ ይለዋል። የልብ ጀግኖች፣ እናንተስ ዛሬ ለወላጆቻችሁ ምን ታዘዛችሁ? የልብ ጀግኖች ከመጽሐፍ ቅዱስና ከቅዱሳን ሕይወት የሚማሩ ጀግኖች።